ተፈጥሮ ከሰጠቻቸው ማንነት አምኖ ከመቀበል ይልቅ በተፈጥሮ ላይ ሌላ አዲስ ማንነት ለመፍጠር ብዙ ተጨንቀውና ተጠበው በምናብ የሳሉትን ገጽታ ለማምጣት ሰዎች ብዙ የማይደረግ ነገር ሲያደርጉ፣ ሲያጌጡ፣ ሲመለጡ ብዙ አይተን ሰምተናል። የማስቃኛችሁ እውነት የምናብ እሳቤን የያዘ ቅዠት የመሰለ እውነት ነው። ጊዜው በ15ኛው ክፍለ ዘመን መጨረሻ በ16ኛው ክፍለ ዘመን መጀመሪያ ላይ ስለነበረች አንዲት ሴት ነው። ስሟ ኤልዛቤት ባቶሪ ትባላለች። በሃንጋሪ ምድር ወይም በአሁኗ ዘመናዊቷ ስሎቫኪያ ውስጥ የሃንጋሪ ቄስና ታዋቂ ባለጸጋ ኃያል ከሆነ ክቡር ከባቶሪ ቤተሰብ ውስጥ የተወለደች ሲሆን ብዙ ገዳይ በመሆኗ የደም ቆጠራ በመባል በቅጽል ስም ትጠራለች። ከ1590 እስከ 1610 ባለው ማለትም በ20 ዓመታት ውስጥ መቶዎች የሚቆጠሩ ወጣት ሴቶችን ከአራት የቅርብ አገልጋዮቿ ጋር በመሆን በማሰቃየትና በመግደል ትታወቃለች። ብዙውን ጊዜ በቤቷ የሚሰሩ አገልጋዮችንና የአካባቢውን ልጃገረዶች እያፈነች በመውሰድ አሳስራ በመሰዋት ደማቸውን በገንዳ አጠራቅማ በትኩሱ ደም ሰውነቷን ታጠባለች። ይህም በሷ ሐሳቤ እንደ እባብ እንደ አዲስ አሸልቅቆ ፈርሶ እንደ መሰራት ወጣት ያደርገኛል ብላ ስለምታስብ ነው። ይህም ስራዋ በጊነስ ወርልድ ላይ ብዙ መግደል ስሟ በደማቅ ተጽፏል። ሆኖም ባደረገችው ድርጊት በራሷ የቼጂቴ ቤተ መንግስት ውስጥ ስትታሰር፣ አራቱ አገልጋዮቿ ግን የሞት ፍርድ ተፈርዶባቸው ተገድለዋል።